ሰላም ሰላም ቤተሰብ እንዴት ናችሁ? እኔ ቲዩብ ነኝ። ሰላም ጤና ይስጥልኝ። እንዴት ናችሁ? በጣም ዘግይቼ ነው ዛሬ ወደ ቻናል ላይ የተመለስኩት። ወደ ኢትዮጵያ ገብቼ ነበረ። በአንዳንድ ነገር ምክንያት አልተመቸኝም ነበረ ቪዲዮዎችን ለመልቀቅ እና ቤተሰቦቼ፣ ሰብስክራይበሮቼ እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። እንደተለመደው ዛሬ ደግሞ በሌላ ነገር መጥቼላችኋለሁ። ቻናሌን ከቻላችሁ ላይክ ሰብስክራይብ አድርጉልኝ። ጠፍቼ ስለመጣሁኝ ቀዝቀዝ ብሏል ቻናሌ ማለት ነው። ከቻላችሁ አግዙኝ። እኔም ሰሞኑን ተከታታይ ቪዲዮ ለቅላችኋለሁ። እናንተን ይጠቅማችኋል የሚሉትን ነገሮች እየመራረጥኩ ለቅላችኋለሁ ማለት ነው። ዛሬ ደግሞ እየላችሁ የመጣሁት የፊት ሳሙና የፀጉር ቅባት ነው ይዤላችሁ የመጣሁት ማለት ነው። የዛሬው የፊት ሳሙና ይሄኛው ነው። እንደምታውቁት አብዛኞቻችን ፊታችን ላይ የቀሩ የብጉር ነጠብጣቦች፣ የብጉር ጠባሳዎች የዳኑ የብጉር ጠባሳዎች የተቋቆሩ ሆነ ፊታችን ላይ ስለሚቀሩ ለእነሱ ማስለቀቂያ የሚሆን እኔ ሞክሬው ተጠቅሜው በጣም አሪፍ ነው። በ15 ቀን ውስጥ ነው ለውጥ ነው ያየሁት። እንደውም ፊታችሁ የሆነ ጥቁርቁር ካለባችሁ ፍክት ያደርጋል ማለት ነው። ፎቶውን እኔ ልክላችኋለሁ ወይም ደግሞ እንትን ላይ ልክላችኋለሁ። ስለዚህ እናንተ ፎቶውን አይታችሁ መግዛት ትችላላችሁ። ከታይ ደግሞ እንደምታዩት ባይ ኦሪጂናል የሚል አለ እዚህ ጋር። ጽሑፉን አይታችሁ ከሆነ እዚህ ጋር ይሄ ምልክት ይሆናችሁ ማለት ነው። የትም ማንኛውም ሱፐር ማርኬት አለ። ይሄንን ገዝታችሁ ለፊታችሁ ተጠቀሙ ማለት ነው። ማታ ታጥባችሁ ማታም በቀን ሁለት የተጠቀሙበት ማለት ነው። ጠዋትም ታጠቡበት፣ ማታም ታጠቡበት። ኖርማሊ ፊታችሁን ፊት ሳሙና በሳሙና ስትታጠቡ በዚህ ታጠቡ ማለት ነው። በጣም ምርጥ ነው። ሞክሩት። በጣም ለውጥ ታዩበታላችሁ። ሌላው ደግሞ ይዤላችሁ የመጣሁት የኮኮናት የፀጉር ቅባት እና የካሮት የፀጉር ቅባት ፀጉራችሁ ለሚሰባበርባችሁ ልጆች ነው ይሄ የሚሆነው። እና ፀጉራችሁ ድርቅ የሚልባችሁ ፀጉራችሁን ታጥባችሁ ድርቅ የሚልባችሁ ልጆች ካላችሁ ይሄንን ተጠቀሙት። ይሄ የጭቃ ቅባት ነው፣ የካሮት ነው፣ ንጹህ ካሮት ነው። እንደምታዩት ንጹህ ካሮት ነው። ይሄ ደግሞ የኮኮናት ነው። እንደገና ደግሞ ሌላም አለ። ፀጉራችሁ ይሄ እዚህ ጋር ሌላ አለ። ይሄኛው ይሄ ደግሞ የእንትን ነው፣ የሮዝመሪ ነው። ከሁለቱ አንዱን መጠቀም ትችላላችሁ ማለት ነው። ከሁለቱ አንዱን የፈለጋችሁትን መጠቀም ትችላላችሁ። ፀጉራችሁ ድርቅ እንዳይል ማለት ነው። ለስለስ ያደርግላችኋል። እንዲሁም ደግሞ ስሩ እንደዚህ እንትን ስትሉት ምናምን የሚነቃቀል ካለ ተቀብታችሁ ማሳጅ አድርጉት። ይሄ አቆይታችሁ መታጠብ ትችላላችሁ፣ አለመታጠብ ትችላላችሁ። ሽታው ካስቸገራችሁ ታጠቡ፣ ግን ብዙም ሽታ የለውም። ይሄኛውን ደግሞ ተቀብታችሁ ማስቀመጥም ትችላላችሁ። ሁሉም በነገራችን ላይ ሁሉም ተቀብታችሁ ልታስቀምጡት የምትችሉት ቅባቶች ናቸው። ከታጠባችሁ በኋላ መቀባት ትችላላችሁ ማለት ነው። ፀጉራችሁን ጎንጎን ስታደርጉት ምናምን ነገር ይጠቅማችኋል ማለት ነው። እንደምታዩት ይሄ የኮኮናት ነው። ኮኮናትና ኦሊቭ ኦይል አለው። ትንሽ ሎሚ ያለው ፀጉራችሁ አንድ ትንሽ ፎረፎር ነጭ ነገር ካለው በጣም ይጠቅማችኋል ማለት ነው። ያጠፋላችኋል ማለት ነው። ይሄኛው እንደነገርኳችሁ ሮዝመሪ ብቻ ነው እና ሮዝመሪ ብቻ ነው ይሄኛው ደግሞ ያው እንደነገርኳችሁ ፒውር ካሮት ነው፣ ንጹህ ካሮት ነው። ከንጹህ ካሮት የሚሰራው ሽታው ራሱ በጣም ደስ የሚል ነው ማለት ነው። ይሄ በነገራችን ላይ የሀገራችን ጭቃ ቅባት ነው። ከኢትዮጵያ ነው የመጣው እና እዚህ እንትኖች ምናምን ኦንላይን የሚሸጡ ሀበሾች እነሱ ጋር አታጡትም። ከዛም መግዛት ትችላላችሁ ማለት ነው። ይሄ ግን ማንኛውም ሱፐር ማርኬት አለ። እነዚህ ማንኛውም ሱፐር ማርኬቶች አሉ። በነገራችን ላይ ቀለል ያለ ዋጋቸው ቀለል ያለ ለፊታችን የሚጠቅሙ ለፀጉራችን የሚጠቅሙ ነው ይዤላችሁ ነው የምመጣው ማለት ነው። እና ብዙም ወጪ የማይፈልጉ ነገሮችን ነው ይዤላችሁ የምመጣው። በተለይ ይሄኛውን እኔ እየተጠቀምኩት ነውና ያልተጠቀምኩትን ነገር እናንተ አላመጣላችሁም ማለት ነው። ሞክሩት። የማዳም ቅመሞች ለፀጉራችሁ በጣም ምርጥ ነው። ሞክራችሁ እናንተ ውጤቱን ንገሩኝ ማለት ነው። ይሄኛውም የቤታችን ሳሙና ከፍቼ ላሳያችሁ።
ይኸውላችሁ ነጭ ነው ሳሙናው። አይታችሁት ከሆነ ነጭ ነው። ስታረፉ በጣም ደስ የሚል ሽታ ነው ያለው ይሄኛው ማለት ነው። ፎቶውን ይለቅላችኋለሁ። እንደምታዩት ስኪን ዋይቲንግ ሶፕ ይላል። ማንኛውንም ለፊታችሁ ከምትጠቀሙ ፊታችሁ ላይ ጥቋቁር ነጠብጣብ ካለባችሁ ፏ ነው የሚያደርግላችሁ። ማርያም ፏ ወዲያው ነው የሚያጠራው ማለት ነው። ወዲያው ስላችሁ በአንድ ቀን በሁለት ቀን አይደለም። በአንድ ቀን በሁለት ቀን ፊት ያጠራል፣ እንደዚህ ያደርጋል ነው የሚባሉ ነገሮች ውሸቶች ናቸው። ሁሉም ነገር ቀስ በቀስ ነው ቆዳችን እየታደሰ እንደገና የጠቆረው ቦታ ላይ እየደጋገምን ስንታጠብበት ቆዳችን እየተቀየረ ነው። ከጊዜ ወደ ጊዜ ነው እንጂ በአንድ ቀን ወይም በሁለት ቀን እንደዚህ ወዲያው ያጠራል ወዲያው እንትን ይላል የሚባለውን ነገር እንዳሰሙ ማለት ነው። ስለዚህ እንደዚህም ከፈለጋችሁ ማየት ትችላላችሁ። የፊሊፒኒ ሳሙና ነው ሜድን ፊሊፒን ይላል። የፊሊፒኖች ሳሙና ነው። በጣም ምርጥ ነው ማለት ነው እና ተጠቀሙት። እኔ ተጠቅሜው በ15 ቀን ውስጥ በጣም ልዩ ፊቴ ጥርት ነው ያለው። ከምር ፊቴ ላይ ያሉ ጥቋቁር ነገሮች በፀሐይና በብጉር የመጡብኝ ጥቋቁር ነገሮች እየጠፉልኝ ነው ማለት ነው። እንግዲህ በ15 ቀን ውስጥ ለውጥ ካየሁበት በወር ውስጥ አስቡት። ስለዚህ እኔ በቪዲዮ ማውጣት ስለማልወድ ነው ፊቴን ያላሳየኋቸው ማለት ነው። እና ሻወርም ስትገቡ ገላችሁንም በዚህ ሳሙና መታጠብ ትችላላችሁ ማለት ነው። እና ለሁሉም ነገር የሚጠቅም ነው። ተጠቀሙ ትላችኋለሁ ቤተሰቦቼ። ለዛሬ ይዤላችሁ የመጣሁት ይሄንን ነው። እንግዲህ ለቻናል አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉኝ። ብዙ እየተማማረን እንትን እናልፋለን። እንደገና አዳዲስ ልጆችም ካላችሁ ቻናላችሁን ስም ጻፉልኝ ከስር፣ እኔም ገብቼ ሰብስክራይብ፣ ላይክ፣ ሼር አድርግላችኋለሁ ማለት ነው። በተረፈ መልካም ጊዜ ይሆንላችሁ። በድጋሚ እስከምንገናኝ ባይ ባይ።